በነገራችን ላይ ሰፊና ትልቁን ካሬ ያለውን ቤታችን ላሳያችሁ። 190 ካሬ ነው። ባለ 3 ቤድሩም የሰርቪስ ክፍል ያለው በጣም የሚያምር በፉል ፊኒሽንግ ነው። ጋብቻ ነው የሚጠራው። ወደዚህ ስንሄድ የእንግዳ ክፍል፣ የልጆችን ክፍል እናገኛለን። ይሄ የሰራተኛ ክፍል ነው። ይሄ የልብስ ማጠቢያ ማሽን ማስቀመጫ፣ ይሄ እንግዳ ማረፊያ በጣም ነው የሚያምረው። ሰፊ ነው። የፀሐይ ብርሃን አለው። ከዚህ ወጥተን ደግሞ ወደዚህ ስንሄድ እቺ ሽንት ቤቷ ነች። ወደዚህ ስንሄድ ማስተር ቤድሩም እናገኛለን። በጣም ነው የሚያምረው። ይሄ የልጆች መኝታ ቤት ነው። ማስተር ቤድሩሙ ገና ነው። ወደዚህ ስንሄድ ደግሞ ማስተር ቤድሩም እናገኛለን። በጣም ሰፊ ነው። በጣም ነው የሚያምረው። የራሱ ሻወር ሽንት ቤት አለው። ባለ 3 ቤድሩም 190 ካሬ ማለት ነው። ትልቁና ሰፊ ራሴ ስልክ አለኝ።